ምን አልቃል ጅራፎ አያ ቢራገጥ ጥርስ አይሰበር ማለች አክስቴ ታባ አንተ ሰላቢ እንደ ክፉ ጥርስ ከዚህ ቤት መንግዬ ካላስወጣው እኔ አለማየሁ ደረጃ አይደለሁ። አንተ በስኮት በተጣም ልብ ካለህ አውጣ። እንዳልከው የሰው ሰው ገደል እንዳትገባ ሰበብ እንዳይሆን ተው። አረ ተዳማለ ተገላጋያለ ታታን ሚስትረ እንዳትዩ አስተውል እንጂ ምን እየሆንክ እናቴ ሰንበት ናት በለ ተቀላለ ዝም በል ቡቀ ትንሽ አርጎል ምንድነው ምንድነው ያገኘው ምንድነው ብርቁ ሰሞኑን ነገር አልፈታ ያለ በሰላም ነው እንደ ሰነፍ ሴት እንዳነሰ መርገሙ ከሆነ ቆየ ከአያቶች የደህንነት ደም ያላደለው ደብዳቤ ባላንጣው እንኳን ያለየ ውሽልሽል ጋሼ በበቀደም የደበደበውን ሰው እርግጠኛ ሆኖ ማወቅ ባይቻል መገመቱ ግን ቀላል የምሬን እኮ ነው። ምናልባት የቀበሌ መታወቂያ ለመስጠት የእጅ መንሻ ገንዘብ ፈልጎ ያጉላላውና በድርጊቱ የበሸቀ ሰው ቢሆን ብዬ እኮ ነው። ነገሩ ወዴት ወሰድከው? አረቄ ሲጠጣ ሲጋት ያመሸ ሰካራም ያቀናገረው ጋሽዬ ነገሩ እኮ የተመሰከረም ጉዳይ መስሏል። እና አንተን የሚከታተል ቡድን እንዳለን ግን የሆነ ነገርም አለ። አንተን የሚከታተሉ በዲያ ሸመረቀ የአስረኛ ክፍል የትምህርት ውጤት ማስረጃ ለመጠቅ ነው ወይስ በግሽ? ጋሽዬ ቀልዴን አይምሰሉት። ይህ ጥቃት የተቀነባበረ ነው። ብቻ በእኔ ደረሰው ይድረስበት። ሲሉ ሰምተሃል? በርቆ ራስህን እንደሚፈለግ ሰው አትቁጠር። ድምፃዊ ናታን ምን ማለት ነው? በአንድ ቀን ድብደባ እኮ ከእኔ ጋር 6 ሰው ነው ወጌሻ የተወሰነ። የተወሰደባችሁ እርምጃ ዘር ማጥፋት ነው እንዴ? ጋሽዬ በኋላ ይሳቅ እሪት አለ ነው ያ ማለት ብቻ ወግድ ጅራፍ ወግድ በለው ወግድ በለው። ኧረ ማለት አይደለም የተከበሩትንና የተፈሩትን የእርስዎን ወዳጆች ነጋሽ ሰብስቤ ነጋሽ ብሩን እንደ ሰጣጋቸው ተጠቀምኩ። ሰጥ ያደርጋል አሎቴሉ ሰጣጋቸው እኔን ጉድ ሳይሰማ መስከረም አይጠባም ማለት ጽግዬ የተከበሩትን ሰውዬ ምን አገኛቸው እባክህ? በእኔ የደረሰው መብረቃዊ ጥቃት ደረሰባቸው። አንድ በአንድ በሬጋ ነበራቸው። ኧረ እሺ በሉ ውይ አትሞክቱም ጊዜ ይሰጣል።